ወደ ስፖርት ዜናዎቻችን አለፍን። በአሰላ የተከናወነ በሚገኘው የመላ ኢትዮጵያ አትሌቲክስ ውድድሮች ላይ ከፍተኛ ፍክክር በተደረገባቸው የፍጻሜ ውድድሮች አዳዲስ ውጤቶች ተመዘገቡ። በ800 ሜትር የወንድና የሴት ኦሮሚያ በበላይነት ሲያጠናቅቅ አማራ በሴቶች 3000 ሜትር መሰናክል የበላይነቱን ወስዷል። አትሌቶቹ አዲሱ የመሮጫ የግል ሰዓታቸውን እንዳሻሻለላቸው ተናግረዋል። ሳምሶን ከተማ አዲስ በተገነባው የአሰላ ስቴዲየም ትራክ ላይ የተከናወነ የሚገኘው የመላው ኢትዮጵያ አትሌቲክስ ውድድር ከፍተኛ ፍክክሮችን ያስተናገደ ነው። የተመልካቹም ቁጥር ከቀን ወደ ቀን እየጨመረ በመምጣቱ ፍክክሩን ከፍ እንዲል አድርጎታል። ትናንት 8 ውድድሮች ፍጻሜያቸውን አግኝተዋል። ከፍተኛ ፍክክር በታየበት የሴቶች የ3000 ሜትር መሰናክል አብስራ ቢተው ከአማራ 10 ደቂቃ ከ39.9 በመግባት የራሷን ምርጥ ሰዓት አስመዝግባለች። አዲስ ከተቋቋመው የኢትዮጵያ ሆቴል አትሌቲክስ ፕሮጀክት የተገኘችው የአብስራ ውድድሩ ጠንካራ እንደነበር ተናግራለች። በትራክ ላይ ደግሞ ለመጀመሪያ ጊዜ በመወዳደሯ የተሻለ ሰዓት እንዳስመዘገበችም ገልጻለች። ከባድ ነበር። ከትግራይናት አሰናን የነበር ተሰጠከላል ወደፊት በዚህ ለመቀጠል ነው ፈልገው አሁንም 3000 መሰናክል አሸንፍ ያገሬን ለማስጠራት ነው ፈልገው ምህረት ተፈራ ከትግራይ 10 ደቂቃ ከ46.04 በመግባት ሁለተኛ በመሆን የብር ሜዳሊያ ተሸላሚ ሆናለች። የአማራ ክልል ተወዳዳሪዋ አሰቅቅ ጥላይ 10 ደቂቃ ከ58.00 በመግባት የናስ ሜዳሊያ አግኝታለች። የ800 ሜትር የወንዶች ውድድርም የተመልካቹን ቀልብ ገዝቷል። ኦሮሚያ ከ1 እስከ 3 በመውጣት የበላይነቱን አስመዝግቧል። በዚህ ውድድር የተመዘገቡ ሰዓቶች ከዓለም አቀፍ ሰዓቶች መቀራረባቸው በርቀቱ የተሻለ አትሌቶች እንዳሉ የጠቀሙ ነው ተብሏል። ውድድሩን በአንደኝነት ያጠናቀቀው ጅሩ ዑመር ካሰላ አካባቢ የተገኘ ሲሆን በውድድሩ ደስተኛ መሆኑን ተናግሯል። ውድድሩን በሬታ ስርት ነዋት ገመቺ ውድድር በማሸነፌ በጣም ደስ ብሎኛል። በትራክ ላይ ስሮጥ ይሄ የመጀመሪያ ጊዜ ነው። ትራኩም በጣም ምቾትም ፈጥሮልኛል። የትራክ በዚህ አካባቢ መሰራቱ በርካታ ስፖርተኞች እንዲፈጠሩ ያደርጋል። መንግስቱ ተረቻ 1 ደቂቃ ከ47.86 በመግባት የብር ሜዳሊያ ሲያገኝ ዘሪሁን ያሚ ከዛው ከኦሮሚያ 1 ደቂቃ ከ48.63 በመግባት የናስ ሜዳሊያ ተሸላሚ ሆኗል። በሴቶች 800 ሜትርም ከፍተኛ ፉክክር የተደረገ ሲሆን የኦሮሚያ አትሌቶች የበላይነትን ይዘዋል። ላምሮት ደጉ 2 ደቂቃ ከ08.16 በመግባት አንደኛ ስትሆን ሌላዋ የኦሮሚያ አትሌት እጅጋየሁ ታየ 2 ደቂቃ ከ08.57 በመግባት ሁለተኛ ሆናለች። የአዲስ አበባ ፍቅር ተብራኔ 2 ደቂቃ ከ09.74 በመግባት የናስ ሜዳሊያ አግኝታለች። በአንደኛነት ያጠናቀቀችው ላምሮት ደጉ ከፍተኛ ፉክክር አድርጋ በማሸነፏ መደሰቷን ተናግራለች። ከማጣሪያ እስከ ፍጻሜ ድረስ አንደኛው መውጣቴ በጣም ደስ ብሎኛል። በጣም ነው ትራኩ የተመቸኝ። በጣም በቃ ደስ ብሎኛል። በጣም ነው የተመቸኝ አየሩ ሁሉም ነገር እና ስለዚህ በጣም ደስ ብሎኛል። ከዚህ የበለጠ ደግሞ ብሔራዊን ተመርጫለሁ። ከዚህ የበለጠ ሰርቼ ከዚህ የበለጠ ሩጫ ከእግዚአብሔር ጋር በ400 ሜትር መሰናክል በሴቶች ለሚ ደመላሽና ትግስ ከበደ ከኦሮሚያ አንደኛና ሁለተኛ ሲሆኑ አምለወርቅ አዘዘ ከአማራ ክልል በሶስተኝነት ፈጽማለች። ወንዶች አበበ ጫላና ቶፊቅ ረዳ ከኦሮሚያ የወርቅና የብር ሜዳሊያ ሲያገኙ አበባ መሉ ከደቡብ የነሐስ ሜዳሊያ ተሸልሟል። ያሉሎ የመዶሻና የከፍታ ዝላይ ውድድሮችም ፍጻሜያቸውን አግኝተዋል። አሸናፊዎችም የተዘጋጀላቸውን የሜዳሊያ ሽልማት ተረክበዋል። በሶስተኛው የግል የከፍተኛ ትምህርት ተቋማት የስፖርት ውድድር ዝግጅት እየተጠናቀቀ መሆኑን አዘጋጁ የሪፍት ቫሊ ኮሌጅ አስታወቀ። ውድድሩ ከሚያዝያ 13 እስከ 27 የሚካሄድ መሆኑን ተገልጿል። መኳንንት በረሄ በመላው ኢትዮጵያ ጨዋታዎች ለሁለት ሳምንታት የደመቀችው አዳማ ከሚያዝያ 13 እስከ 27 ቀን ድረስ በግል ከፍተኛ ትምህርት ተቋማት ውድድር የበለጠ እንደምትደምቅ ይጠበቃል። ድጋሚ ከተጠነሰሰ ሶስተኛ ዓመቱን ያስቆጠረው የግል ከፍተኛ ትምህርት ተቋማት ውድድር ዝግጅትን በተመለከተ በአዳማ ከተማ አዘጋጁ የሪፍት ቫሊ ዩኒቨርሲቲ ኮሌጅ ቅድመ ዝግጅቱ የደረሰበትን ሁኔታ ሳይቷል። የሪፍት ቫሊ ዩኒቨርሲቲ ኮሌጅ ዋና ስራ አስኪያጅ አቶ ረታ በቀለ ለውድድሩ የሚያስፈልጉ ሁኔታዎችን በሚገባ አጠናቀናል ብሏል። ለዚህም ይረዳ ዘንድ የተለያዩ ኒውሳን ኮሚቴዎች ተዋቅረው ውድድሩን ስኬታማ ለማድረግ እየተሰራ እንደሆነ ገልጸዋል። የኮሚቴውን ሪፖርት ያቀረቡት አቶ ሐሰን አብዱርሃማን በበኩላቸው የተዋቀሩት ኒውሳን ኮሚቴዎች የተሰጣቸውን የሥራ ድርሻቸውን በሚገባና በብቃት ተወጥተዋል ብለዋል። የግል ከፍተኛ ትምህርት ተቋማት ውድድር ሐሳብ ጠንሳሽና የማህበሩ ፕሬዝዳንት አቶ አብነት ግርማይ ውድድሩን ለማከናወን አዘጋጁ የሪፍት ቫሊ ዩኒቨርሲቲ ኮሌጅ ዝግጅት አመርቂ እንደሆነ ጠቁመዋል።
ከ700 በላይ ስፖርተኞችና ከ15 እስከ 20 የሚጠጉ የግል ዩኒቨርሲቲዎች እንደሚሳተፉም ጨምረው ገልጸዋል። ስፖርቱ ወጣቶችን ለማቀራረብ ያለው ፋይዳ ከፍተኛ መሆኑን ገልጸው የተራራቅነው የግል ከፍተኛ ትምህርት ተቋማት አንድ ምንሆንበት ውድድር በየዓመቱ የሚጠበቅ አጓጊ መድረክ ሆኗል ብለዋል የማህበሩ ፕሬዝዳንት። የሁለተኛ ግል ከፍተኛ ትምህርት ተቋማት ውድድር አዘጋጅ የነበረው የደቡብ ኢትዮጵያ ኮሌጅ ፕሬዝዳንት አቶ ዘሪሁን ቀቀበው በበኩላቸው ያምናው ዝግጅት ልምዳቸውን አጋርተዋል። በሐዋሳ ከተማ በተደረገው ዝግጅት ውድድሩን ያማከረው አወርስ የውድድር አማካሪ ድርጅት ውድድሩ ክፍተቶች እንዳይኖሩበት ኃላፊነት እንደተሰጠውም ተገልጿል። በዚህ ውድድር አምና በተወሰነው ውሳኔ መሰረትም የቅድስት ማርያም ዩኒቨርሲቲ ኮሌጅ አይሳተፍም።